የድንቅ የፊት መስመር ቀልጣፋና ፈጣኑ ከናን ሄልዴዝ ይባላል። የፈለገውን ተጫዋች ወደ ቤቱ ወደ ኤምሬስ ማስኮብለል የጀመረው የፕሪሚየር ሊጉ ድንቅ ክለብ አርሰናል የግሉ ሊያረገው እየሰራ ይገኛል ተብሏል። ምናልባት ይህ ድንቅ የፊት መስመር ተጫዋች አርሰናል የግሉ ካደረገው በአስፈሪነቱ ላይ አስፈሪ እንደሆነ ይቀጥላል። ከ2012 እስከ 2022 በባየር ሙኒክ የቆየ ሲሆን በ2022-23 ጁቬንቱስን ተቀላቀለ። አሁን ላይ በጁቬንቱስ ቤት ምርጥ ብቃቱን እያሳየ ይገኛል። ከናን በሶስት የፕሪሚየር ሊግ ክለቦች በጥብቅ ሲፈለግ የነበረም ተጫዋች ነው። ፈላጊዎቹም ዩናይትድ፣ ሊቨርፑልና ቸልሲ ነበሩ። ይህ ድንቅ የፊት መስመር አጥቂ በገበያው ዋጋም 75 ሚሊዮን ተለጥፎበታል። አርሰናል በቀጣይ የዝውውር መስኮት የግሉ ሊያረገው ይችላል ተብሎም ይጠበቃል። ከናን የተወለደው በፈረንጆቹ አቆጣጠር በሜ 4 2005 በውቢቷ ቱርክ የተወለደ ሲሆን እድሜው ገና 20 ዓመቱ ላይ ይገኛል። ቁመቱ ሜትር ከ85 የሚረዝም ሲሆን በማራኪ ጎሎችና በፈጣን ድሪብሎቹም ብዙዎች ይደመሙበታል። እሱ ደግሞ አርሰናል ፈላጊ ሆኖ ከመጣም አይኑን እንደማያሽ እየተነገረ ይገኛል። የገነርሱ ደጋፊዎች እንዴት አያችሁት? የቀጣዩ የአርሰናል ምታተኛው ከናን ሄልዴዝን ከቱርክ። እኔ ሀብቲሽ መድፈኛው ነበርኩኝ። ኮፒ ሊንክ ሼር አድርጉልኝ። የአርሰናል ደጋፊ ብቻ ነው የሚያደርገው። ኮፕሊንግ 3 ጊዜ አድርጉ። ፕላስ ምልክቱን ተጫኑ። ፕሮፋይሌና የምትበራውን ቀይዋ መብራት አሁን ተጭናችሁ በጣም ብዙ ፎሎወር ሰጣችኋለሁ። ላይቭ ላይ እንገናኝ። አርሰናል ለመጀመሪያ ጊዜ የአርሰናል ደጋፊዎች እኛ ስናገባ ሊጨፍሩ ነው። ወደሽ ሊታይ ነው። አሁን ምን ሊሆንሽ ነው? እኛ ስናገባ ጨፍሩ። ማን አንተ ምን ትሰራለህ እዚህ? ና እንዴ ምን ትሰራለህ? በላ ደግሞ እዚህ ምጣን ልታጨስብን መጣኛ። ምን ነይበት ቦታ እኔ እኮ ተናግራለሁ አይደለ? አንቺ የሚያሸንፋል፣ ሼቦም ይሸነፋል፣ አርሴም ዋንጫ ይበላል ነው ያልኩት። እኔ ክፉ ነገር ተናገርኩ። ይበልታችን ንገራቸው። ተናገር። ምንድነው አሁን እዚህ ያለ ሊፈት ምንድነው? ስለሱ በደንብ አስረዳ። እሁድ ከ10 ሰዓት እሺ ተናገር። እሁድ ከ10 ሰዓት ጀምሮ በዲዮሎፖል ሆቴል እንደምትመለከቱት ከ3000 ሰው በላይ የሚይዝ ምርጥ አዳራሽ ነው። ለማንቸስተር ደጋፊዎች የሚገርም ኢቨንት ተዘጋጅቶላችኋል። ከ10 ሰዓት ጀምሮ በዲዮሎፖል ሆቴል ለማንቸስተር ደጋፊዎች ድግስ ተጠርታችኋል። ሌላ የምናገረው ነገር አለ? እናንተም ትቆጥራላችሁ፣ እኛም እንቆጥራለን፣ እኛም እናሸንፋለን። የሳይ ቆይ ደግሞ ይሄ ኢቨንት ለእናንተ እንዲደርስ የመጀመሪያው ስፖንሰር ኔክስት ሉዶ ቴሌግራም ቦት ነው። ኔክስት ሉዶ ቴሌግራም ላይ እየገባችሁ ሉዶ ይመቸው እናሸንፋለን። አዬ በል እሺ ጀማው ፈጣን መረጃ ወደ ማድረሱ ተመልሰናል። ሼር ኮፒ ሊንክ አድርጉ፣ ለጀማ አዳርሱ። ቢሮሂን ካፌ ገና ሳይጫወት በፍቅሩ የወደቅንለት ተጫዋች ማለት ነው። ለአርሰናል እኮ በአግባቡ አልተጫወተም ጀማው። ይሄ ልጅ ሲጫወት ካየ ነው በቃ እፍ ነው ማንዬ። ምን ሆነ ነው የተከላካይ እኮ እኛ እኮ ብፌ እንዲደርድረን አማርጠን የምንበላ ክለብነን ማንዬ። ይሄ ልጅ ገና ሲጫወት አላየነውም። ሳይጫወት ነው የተከላካይ ብፌ ያለን እኛ አርሰናሎች። እንኳን ደስ አላችሁ። ከጉዳቱ ሙሉ ለሙሉ ተመልሶ ሙሉ ልምምድ መስራት ጀምሯል ጀማው። በቀጣይነት አርሰናል በሳምንት 2 ጨዋታዎች እየተደራራቢ ጨዋታዎች የሚያደርግበት ጊዜያት በሰፊው ስለሚመጣ በዛ ሰዓት ላይ በአግባቡ እንመለከቷለን። ቢጋቢ መጥቷል ተቀያሪ ማንዬ። የነገራችን ላይ ሴንተር ላይ ይጫወታል፣ መስመር ላይ ይጫወታል። እጅግ አስገራሚ ተጫዋች ነው። እስካዩ ሜዳ ላይ እንዴት እንደጓጓ ማንዬ። ለማንኛውም ዌልካም እንለዋለን። ፒሮሂን ካፔ ይመቻችሁ። ይሄ ቪዲዮ የሰራኸው ልጅ ግን ትችላለህ። 10 ነጥብ። ይሄን ቪዲዮ እየገባችሁ ሁሌ መድፈኛው እያላችሁ ጻፉልኝ እና ደግሞ ሌላ አሽቃባጭ ከዩናይትድ የሚመጣ ደጋፊ ለዘመናት አርሰናል ሲረግጥ የነበረ ደጋፊ ፎሎ ከምታረጉ ይሄን ቤት
ፎሎ ያረጋችሁ እስቲ አካውንታችንን እናንቀሳቅሰው። እወዳችኋለሁ። አካውንታችንን ኮፒ ሊንክ አድርጉት። ከተከታተለን እንመለስ። አርሰናል ደጋፊ ታዘዝኛለህ እንዴ? የለማ ዋንጫ ጎረኝ ጊዜ ተስፋ ባይነ ዋንጫ ያጓጓም ነበር። አርሰናል አይበላም ያልኩት እበት ይራበኝ ማሊሊ ባልበላም ግዴለኝ ውካ ማሊሊ ባልጠጣም ግዴለኝ አይቆረቁረኝም ቢተኛ ቋማሬት አንቺን ካገኘሁኝ የልቤ ድማቤት አላላ ዱንቡሽ ገላ ወይ ጉዴ እንዳይፈላ ይወድሻል ልቤ አደራጃ ለላ አንድ የአርሰናል ደጋፊ ከመንገድ ላይ አቆመክ እንዴት የአርሰናል ደጋፊ ልትሆን ቻልክ ብትለው የሚመልስልክ መልስ ይሄ ነው። እኛ የስኬታማ የዋንጫ ባለቤት ስለሆነን አይደለም ይለክ፣ በየአመቱ ዋንጫ ስለምንበላም አይለክም። እሱ ግን በማራኪ እግር ኳስ አጨዋወቱ ነው የሚለክ። በቃሽ ወላሂ ተማም አይዞ ያ አበበ ቂላ ማቃንከ በርገመጅራ አይዞ ያ አበበ ቂላ ማቃንከ በርገመጅራ ያ አበበ ቂላ ማቃንከ በርገመጅራ አይዞ ያ አበበ ቂላ ማቃንከ በርገመጅራ አይዞ መቆም አቅቷል። ድንገትም ወደ አማራጭ አልባው የሞት መንገድ ወደክ። ነገር ግን ስላንተ የሚቆሙ ቅን ሰዎች ብቅ ይሉና ይታደጓል። ከተቃጠለ አከተመለት ከተባለ ጎጆ መሃል በከሰመ የመኖር ተስፋ ውስጥ መሰናክል አልፈው ወደ ሕይወት የሚመልሱ ወገኖች የምድራችን ውበት ይሆናሉ። ረዳት አልባ ሆነህ ተቅበዝብዘሃል እንበል። ባለቻቸው ጥቂት አቅም ስለ መልካምነት የሚሰለፉ ነፍሶችን ትመለከታለህ። ግራ በተጋባህ መሄጃውን በጠፋ ሰዓት መዳረሻህን በማመላከት የሚረዱ ሰዎች መውደቅህን ተጠቅመው ሊያሸንፉ ከማሰብ ይልቅ አንተን ማንሳት ምርጫቸውን የሚያደርጉ ሰብዕናዎች ምንኛ የምድራችንም የሕይወትም ውበት ናቸው። ከቀደሙ በኋላ ተመልሰው አንተን ስለሚያግዙ ሰዎች አስብ። የሥነ ምግባር፣ የቅንነት፣ የመልካምነትን ዋጋ ተረዳ። እነዚህን ሰብዕናዎች እና ምሳሌዎች ወደ ስፖርቱ ዓለም ወሰድናቸው። ስፖርትን ሕያው የሚያደርገው ታላቅ ወርቃማ ሕግ ስፖርታዊ ጨዋነት ፌር ፕሌይ የዛሬ የትሪቡን የኮከቦች ገጽ ዳሰሳችን ነው። Ten musí skrotiť strach. እኔ የአርሰናሉ አሰልጣኝ በጣም ደስ ይለኛል። ማን ነው ስሙ? አርቴታ። የምን አሰልጣኝ ነው? የአርሰናል። እኔ አርሰናል ደጋፊ ነኝ ከዛሬ ጀምሮ። ፓሽን ኦፍ ዛት ጋይ ኢነርጂው፣ ወኔው እንዴት እንደሚነሳ